አንዳንዶቹ በ30 ዓመታቸው ይነቃሉ። አንዳንዶቹ ደግሞ በ18 ዓመታቸው ይነቃሉ። አንዳንዶቹ ደግሞ ከነጭራሹ መንቃት የሚባለውን ነገር ፈጽመው ማያውቁም አሉ። የልጅነት ጊዜያችን አልፏል የሁላችንም። ጧት ተነሱ፣ ብሉ፣ ጠጡ፣ ጸሎት አድርጉ፣ ክላስ ሂዱ እንዲህ የሚለን ሰው ማንም የለም። እኛ ያደግን ሰዎች ነን። ራሳችንን መቆም ያለብን አራቱን የህይወት ህጎች ልታሟላ ግድ ይላል። ለነፍስህ ዲፕ ጸሎት ያስፈልጋል። ለአይምሮ ዕውቀት ማንበብ ያስፈልጋል። ለሰውነትህ ደግሞ ጥሩ መመገብ ያስፈልጋል። እነዚህ ነገሮች አጣምረህ ለመያዝ ገንዘብ ያስፈልጋል። እነዚህን አራት ነገሮች ለመጠቀም ደግሞ ትክክለኛውን ካራክተር ወይንም ደግሞ ትክክለኛውን የህይወት ገጸ ባህሪ ልትጫወተው ይገባል። በእንብርክክ ሄደህም ቢሆን ቧጥጠህም ቢሆን እነዚህ ነገሮች ልታስተካክላቸው ግድ ይላል። ያለፈው ስህተት የማያስተምር ከሆነ አዲስ የምትጨምረው ነገርም ህይወትህን አይቀይረውም። ዋጋ የማያወጣለት በየትኛውም የገንዘብ መጠን የማይገዛው የማይሸጠው ነገር ቢኖር ማንነትህ ላይ የምትሰራ ከሆነ አንተ የምትነካቸው ነገሮች በጠቅላላ እየተባረኩ ይሄዳሉ። ማንነትህ ላይ ነው የሰራው። ማንነትህን ደግሞ የምትገነባው ራስን ከመውደድ ነው፣ ራስን ከማክበር ነው፣ ለራስ ልዩ ቦታ ከመስጠት ነው። እና ለራስ ልዩ ቦታ ለመስጠት ማንም ሰው መጥቶ ይሄ ላንተ ይገባሃል ብሎ የሚሰጥ ሰው የለም። እያንዳንዷን ነገር ተወስደዋለህ ወይም ለራስ እንዲገባ አድርገህ ትሰራዋለህ። እና ራስን መውደድ፣ ራስን ማክበር ምንም ድርድር ውስጥ የሚገባ ጉዳይ አይደለም።